ጆሮ ክራሽ ወይኔ ኢየሩስ ምን አባቱ እያለ ነው የሚያሽኮረማት ደግሞ ምንም አልሰማኝ እኮ ቆይ እስኪ ጠጋ ብዬ ልስማቸው የተረገሙ እንዴ ምን ይሆነች ነው ከኔ ከጭሷ አንድ ሰው የሚያመልጥ መስሏል እያንዳንድሽን እጅ ከፍንጅ ነው የሚስሽ ምንም እየተሰማኝ አይደለም እኮ ምን አባቱ እያላት አረ ድምጻችሁን ከፍ ጄሪ ውይ ጆ አላየሁ አንቺ ምን እያረግሽ ነበር መጽሐፍ እያነበብኩ እኮ በጆሮሽ አዎ ያማታል እንዴ ትንሽ ስታሳዝን በጣም ስታሳዝን የሰው ኮሰረቱላ ሲያስጠሉ ለየላት አይ አንተን ተጋብቶባል ልብደት በማታ ብቻ ምን ትፈራለህ እንግዲያውስ መፍትሄው አንተ ቀድመ በሽተኛ መምሰል ነው አሬ እውነት በሽተኛ መሰለኝ ምንድነው ይሄ ስልኬ ስክሪኑ ተበላሽቶ ነበር ወንድሜ ፋርማሲ እኮ ነው ያለ አሃ ያሟል መሰለኝ ችግር ሹራማ ዲስትራክት ዛሬ ከሱ ጋር ናችሁ እስቴል በየ የቀጠናው ስጋት እናትወጋ ባባ ወጥተህ ተጠብቀኝ ኳሳይቼ እስከገባ ታይዞ ካንተ ጋር ነሽ ማን አይደለ እንዳፈራ ሂድ ገባው ዱላና ስድብሽን ዛቻሽንም ችያለሁ ነው አሁን ይበቃኛል ለአባቴ እናገራለሁ ሁሌ ቁርጥ ተሰራራኝ እያፈላላ ነው ጭስህን ነው ማመጣው በር እንዳይቆለፍ አምሽቼ ነው የምመጣው ግባው ወንድ ልጅ ቆረጠ ልክሽን ነግርሻለሁ ግባው በለው አግተሽ ብትመጪም ውዴ ጠብቅሻለሁ ወንድ አድርገህ ኧረ ከሷ ጋር በጣም ባለ አንተ ክፍ ጠብቀን እሺ ፈታ በሉ በቃ አብራችሁ ጠብቃችኋል ቡናውን ያለ ስማ ቡና አብልተህ ቶማስ ና ግቢ ጥረግ ገና ከእንቅልፌ መነሳቴ ነው ራስሽ ጥረጊ እንዴ ሁሌ ስራ አረ ቆይ ግን ብመታኝ እንደፈራሁት ሰበብ ሆነብኝ ደግሞ እንዴት ነው የሚከብደው አካችሁ ይሄ ዘረጥ እህቴ ይሄንም ያህል ግንባር ይዘሽ ጭራሽ የመርሳ በሽታ ይዞሻል አይከብድም ነው በልብ ያለን ሰው መርሳት ወይ አረቺን ደሞ ማንጠራ ወይ እሷንም ሰው ጠርቷት እኮ ነው ታንቆሱ ሰላም ነው እንዴት ነህ ሰላም ነው እንዴት ነህ ምን ነው ረሳኝ እንዴ መግዲ አንቺ ነሽ አዎ ፎቶ ይልክልሃል አረ ከአንገት በላይ አይደል የላክሽው አዎ እና እኔ ከአንገት በላይ ቀዶ ጥገና ምናምን መስሎሽ ነው ምን ነው ሙሉ ፎቶ አትልኪም ነበር ምናትሽ ሙሉ ፎቶ አትልኪም ምን ሆነ ሰውነቴ ምን ሆነ ምንም አረ እኔ መቀለብ አልችልም እኔ እናት አበባው አረ እኔ ራሴ መቀለብ ላንቺ ተንኮሱ እንዴ ነው ነው የምትበይው አረ ተይው ችግር የለውም እሱ ስንት ኪሎ ነው ማለቴ ስንት እንጀራ ነው የምትበይው በቀን 1-4 እንጀራ አረ ተይው እኔ እኮ 4 ቀን ነው የምበላ ልጅ እዛ ጋም ሰው አለ አረ ተንኮሱ ጆሊ ባርጊ ኪሮ መጥቷይ ሞታራዳ አለቃ ጨርሱ ሆትስ ቦታ ብራለና ባኪያ ማና ለጆዬ ያለኛ ሆትስ ቦታ ብራ ምንድነው ሁሌ ሳፋሪ ቲሊ አይደለሁኒ የእናንተ ችግር አልፏል ከልኬ ሲጀመር ባትሪ የለውም ስልኬ አንተ ሆትስ ቦታ ብራ ብቻ ፓወር ባንክ አለን አይዞ እንዳፈራ ቻርጆን አይሰራም ካልክም በኋላ እንጠብቃለን መቶ እስኪሞላ ባትሪ ነው ሙሉ እስኪ አትንቀልቀሉ ታዲያ አብረዋ በላሁኑኑ እንደውም አላበራም እንድልትሆኑ ሁላችሁም የለም በሉ እንደውም አላበራም እንድልትሆኑ ሁላችሁም የለም በሉ
ባት ቅደም አንቺ አንቺ ደርሰሽ ነኝ። ስማ ትንሽ ቆያለሁ። ደርሰን ግባ እከተልሃለሁ። ምን እናቴ ትምት ነው የሄድን ግማሽ መንገድ ላይ ምን ደርሰህ በእግዚአብሔር በእናትህ ባት ግባ እመጣለሁ። እኔ እዚህ ትንሽ ጉዳይ ስላለኝ ሻይ ቡና ብዬ ምሪ እንዳልጠጣ እኔ በሊፍት እመጣለሁኝ። ባት አንዴ ጉንፋን ይዞኛል። እዛ ቅሽር ጠጣ ግማሽ መንገድ ላይ ምናምን ደርሰህ እናቴ እኔ በእናትህ እኔ ሻይ በእግዚአብሔር እመጣለሁ። እናትሽ እመጣለሁ። ቻው እመጣለሁ። ባት እየዞረኝ ነው። ስሚ ቺጓ ስሚ ምንድን ነው ስትመጪ በዚህ ሚጪ። ሰላም እንዴት ናችሁ? ዛሬ ከተማችንን እናድነዋለን፣ ከአደጋ እንጠብቃታለን።